ትእዛዝ ይወስዳል ከዛ ያንን ደግሞ የሚፈጽሙ ለምሳሌ አርሲ ላይ አርሲ አካባቢ ኦፕሬሽን ይሄ ሪጴሎላውን የሚመራው የአርሲ ዞን ጸጥታ ቢሮ ኃላፊ አለ ስንታየው ጥላውን የሚባል ይሄ ስንታየው ነው በቀጥታ የኦሮሚያ ሪጴሎላ የሚያዘው ይኸውልህ ከፖሊስ ምናምን ከተለያዩ ከኦሮሞ ነፃነት ሰራዊት እጅ ሰጥቶ የተመለሱ ከነሱ ጋር መስራት የፈለጉ ሰዎች አንድ ላይ አድርጎ ያሰማራሉ የመንግስት ሪጴሎላ አለ አስብ የመንግስት ሽምቅ ተዋጊ ኢትዮጵያ ውስጥ ነው ያለ እና ይሄንን በበላይነት ይመራል አበበ ገረሱን እኔ በደንብ አውቀዋለሁ አበበ ገረሱ ማለት ይሰክራል ማታ ማታ ይጠጣል ከሰከረ በኋላ ያወራል አብይ በቀጥታ ለሊቱን ደውሎልኝ እንደዚህ ያዘኛል ከዛ ወጥቼ እሱ ሲደውልልኝ ሁሉ ጊዜ በቃ የሆነ ሰው ይሞታል ይላል የሆነ ለሊት የሆነ ከለሊቱ 6 ሰዓት ኢትዮጵያ ውስጥ ወይ 7 ሰዓት ምናምን አብይ ይደውልለታል ከዛ ሰክሯል የኛው ሰክሮ በቃ ስልኩን አንስቶ አብይ ከሆነ በቃ የሆነ ሰው ሊሞት ነው ምናምን ይላል አበበ ራሱ በቃ ብሎ ስልኩን ያነሳል ይሄዳል ተልኮ ይወስዳል ከዛ ከጨረሱ በኋላ ተመልሶ ጧት ይተኛል አበበ ገረሱ እና ይሄንን ደግሞ ከሰከረ በኋላ ያወራል አበበ ገረሱ ሁሉ ጊዜ አብይ ከደወለ የሆነ ማታ ከሆነ ወይ ማን ፈረደበት ለምቦ ምናምን ዛሬ የሆነ ሰው ምናምን ይላል አበበ ራሱ ሰክሮ የሚያወራውን ነው የሚነግረን እና ይሄ ነገር ዛሬ አይደለም የጀመረው ልክ አብይ ወደ ስልጣን እንደመጣ ነው ይሄ ነገር የጀመረው ኦሮሚያ ላይ ብዙ ሰው አልቋል አባገዳዎችን የጨረሱበትን እንደው ይውልን አሁን የከረዩ አባገዳዎችን መቼ እንደጨረሱ ልንገር ቲዲኤፎች ደብረሲና ሲደርሱ ቲዲኤፍ እና ኦኤልኤ ስምምነት ተፈራረሙ በሶስተኛ ቀን ላይ ነው አባገዳዎችን የረሸኑትና አብይ ከዛ ረሽኖ ምንድነው ያሉት ሸኔ ነው ይሄንን ያደረጋሉ ከዛ በጥናት ሲወጣ እነታየም ተናገሩ እዛው መንግስት ውስጥ ነው ሮይተርስ ምናምን ሁሉ ጥናት ከውጪ መጥቶ ሲያደርጉ ራሱ ኮሬ ነገኛ እንደሆነ ተረጋገጠ ሽመልስም ጨፌ ኦሮሚያ ላይ ወጥቶ በስተት ነው በእኛው ምናምን አለ እና እንደው ለኦሮሞ ርህራሄ የሌላቸው ሰዎች ለኦርቶዶክስ እምነት ተከታዮች ምን እንደሚሆኑ ለአማራው ምን እንደሚሆኑ መገመት ትችላለህ አንተ ኦሮሞ ነን ስለሚሉ ነው እንደዚህ ምል እነሱ ኦሮሞ ነን ስለሚሉ እንደ ኦሮሞን እንደ ሽንኩርት የከተፉ ሰዎች የኦርቶዶክስ እምነት ተከታዮችን ደግሞ እንዴት ስጋቸውን እንደሚበሉ በቀላሉ ትረዳለህ አማራውን እንዴት ገሎ እንዴት እንደሚዘፍኑ መገመት ትችላለህ ምን አይነት ጨካኝ እንደሆኑ ትረዳለህ እና የሚያሰማሩት ቡድን አሁን ሽምቅ ተዋጊ ነው ያደረጉት ከዛ በፊት ግን የተለያየ ስም ሰጥቶ 120 ምናምን ብሎ ሰይሞ በየቦታ ሰውን የሚያሰቃዩ ቢዝነስ የሚሰሩ ሰውን የሚገሉ የሚዘርፉ ሀብትን የሚወስዱ ከብቶችን የሚወስዱ ከዛ ከመከላከያ ጋር ደግሞ ያንን ሽጦ የሚከፋፈሉ የተለያዩ ቡድኖችን ይመስርቷል ከዚህም በፊት ያም አልሆነም ያም አይበቃ ሲባል አሁን ደግሞ የመንግስት አማጺ ቡድን አለ የመንግስት ሽምቅ ተዋጊ አለ እና ከማን ከዛ ይገሉና አይታወቅም ይላሉ
መጀመሪያ ሲጠየቁ አይ አልሰማንም አሉ። በኋላ ደግሞ አንድ ጓደኛ እዛ ውስጥ ያለ አንድ ኃይሉ አዱኛ የሚባል ሂድና እንትን ማሳ ውስጥ ቆመ መነጽር አድርገ ተናገር ተባለው። ልጁ ዘጠው ወረድ ብሎ የሆነ እርሻ እንትን ገጠር እንትን ቆሞ ይናገራል። የተባለውን እዛ ይናገራል። መጀመሪያ ካዱት፣ አላየንም አልሰማንም አሉ። በኋላ ደግሞ ሄዶ ወከሌ ነው አሉ። እና ምን ለማለት ነው እነኚህ ሰዎች ይሄንን ያደረጉት ምክንያት አላቸው። ያ ምክንያት ደግሞ ከላይ የመጣባቸው ነገር ስላለ ያንን በተቻለ መጠን መምታት አለባቸው። ያ ምንድነው? ኢትዮጵያውያን መተባበር የሚባል ነገር እየመጣ ነው። በተለይ ደግሞ የኦሮሞ ኃይልና የአማራ ኃይል አብሮ እንዳይቆም የግድ ሁሉንም ነገር ማድረግ አለብን ብሎ አሁን ይሄ የአብይ አህመድ እንዲህ አይነት የጭካኔ ተግባር ስልጣን ወንበር ከያዘበት ጊዜ ጀምሮ እግሩ ቤተ መንግስት ከረገጠበት ጊዜ ጀምሮ ነው የሚካሄደው። አማራና ኦሮሞ ያኔ ሁሉም ድጋፍ ለአብይ በሰጠበት በዛን ጊዜ ጭምር ያጣየን እናስታውሳለን። የዛው አዲስ አበባ ጫፍ የሚደረጉ ግድያዎችን እናስታውሳለን። የጌዴኦ መፈናቀል ብዙ ነገሮችን አሁን ላይ ስናስብ ከጀርባው አብይ አህመድ እንዳለ ምንም ጥርጥር የለውም። ያኔ ትብብር አልነበረም። ያኔ እንደውም ድጋፍ ከአብይ ጀርባ ነው ያ ሁሉ ህዝብ የቆመው። ስለዚህ የዚህ ሰውዬ ተልእኮ ምንድነው? ለምንድነው ኦርቶዶክስ ላይ እንደዚህ ያነጣጠረው? ምናልባት ከዚህ ጀርባ ሌላ ተልእኮ አለው ወይ? ይሄ ኢትዮጵያን የማጥፋት በኢትዮጵያ ግንድ የሚባሉ ማህበረሰቦች በእምነትም በብሔርም ትልልቅ የሚባሉ ኢትዮጵያን ያቆሙ ሁሉም በጋራ ነው ኢትዮጵያን የሰሩት። ግን በህዝብ ቁጥርም ሆነ በቆዳ ስፋት ትልልቅ የሚባሉት ማህበረሰብ ክፍሎች የአብይ አህመድ ስጋት ለምንድን ነው የሆኑት? አሁን ኦርቶዶክስ ላይ ነው። ኦርቶዶክስ ሲባል አሁን እየተጨፈጨፉ ያሉት አማራዎች ብቻ አይደለም፣ ኦርቶዶክስ ኦሮሞዎችም ጭምር ነው። በነገራችን ላይ ሙስሊሞችም ጭምር ነው እየተጎዱ ያሉት። ምንድነው ከዚህ ጀርባ ያለው? አዳነች አበቤ ሀገሯ እዛ ነው አሉ የተወለደችበት። ምናልባት ከሷ የሐዘን መልእክት የጠበቁም ሊኖሩ ይችላሉ። እንደው ዋዝኛለሁ የአካባቢ ያሳደጉኝ ትላለች ተብሎ ነበር። ግን ብልጽግና ናትና የብልጽግናን ወንጌል አጥንታ አሁን ለዛ የበቃች ነችና ከሷ አንድ አይነት መልእክት አንጠብቅም። ግን ምንድነው እንደው ከጀርባው ያለው ምልኬሳ? ለምንድነው አርሲ አኬልዳማ የሆነችው? ወለጋ፣ ሌሎች አካባቢዎችም አብይ አህመድ እንደ ካርድ የሚጠቀምባቸው አካባቢዎች በእምነትም በብሔርም ከሁለቱ ማህበረሰቦች ጋር የሚገናኙ አካባቢዎችን ነው ያነጣጠረው። ለምንድን ነው? ይህ ወሳኝ ጥያቄ ነው መሳይ። ለዚህ መልስ የሚሆነው አንድ ሁለት ነገሮች አሉ። ዞሮ ስልጣን ቢሆንም ግን ደግሞ የሃይማኖት ጉዳይ አለ። መደመር የአብይ መጽሐፍን ያነበቡ ሰዎች ይረዱኛል። ምንድነው የምለው? የአብይ መደመር ኦርቶዶክስ ሃይማኖትና እስልምና ሃይማኖት ለብልጽግና አይመችም ይላል። ለአገር ብልጽግና፣ ለታታሪነት፣ ለስራ አይመችም ይላል። ሁለቱ ሂዱና አንብቡ መደመርን። አብይ ከላይ መደመር አንድነት ምናምን ብሎ ይናገራል አይደል? እሰት ምናምን ሀገር ኢትዮጵያ ምናምን ይላል አይደል? ውስጥ መደመሩን ይዩት፣ ሂዱና አንብቡ። እኔ የመጀመሪያ ሰልጣኝ ነኝ፣ የመደመር ሰልጣኝ ወዳጅ። እኛ ወንድም ማገኘም ብለን እንደ ወደ መጀመሪያ አካባቢ በቃ እስቲ እንየው ብለን ሰልጥነናል። መጽሐፉ የመጀመሪያ መጽሐፉም አስመራቂ ተብዬ ኢሉባቦር መቱ ላይ ተመድቤ መጽሐፉን ሁሉ ያው በቃ ያኔ እንግዲህ ለዛ ሁሉ ይቅርታ ጠይቀናል። ኢትዮጵያ ሕዝብን ምንም ማድረግ አንችልም። ግን ውስጡ ያለውን ነገር እየተናገርኩ ነው። በደንብ ስላነበብኩ አጠሬራ ይዤ ስላነበብኩ ነው። ለኢትዮጵያ ሕዝብ አገርን ለመለወጥ ብልጽግና ለማምጣት ኦርቶዶክስ እምነት እንቅፋት ነው ይላል አብይ በመደመሩ ላይ።
እስልምና እንቅፋት ነው ይላል መደመር መጽሐፉ። ሂዱና አንብቡ። ከዚህ በላይ ምን ይላል አብይ ብሏል እኮ ጽፏል። ሳነበኛ ሰው በቃ ተባለ፣ እኛም ብለናል። ያው ወዲያውኑ የገባነው ሰዎች ነገርየው እንደማይሆን ብለን ይቅርታ ጠይቀን ወጣን። መደመር አፍራሽ እንደሆነ ገባን። ስለገባን ወጣን። አንዱ የአስተሳሰብ እንደው የጥላቻ እንትን አለው አብይ ለነኚህ ሁለቱ ትልቅ የኢትዮጵያ ሃይማኖት የሚባለው እንግዲህ እስልምናና ክርስትና ኦርቶዶክስ ነው እና ሁለቱም እንደማይሆኑ መጥፋት እንዳለባቸው መቀር እንዳለባቸው አምኖ ጽፏል። አብይ ጽፏል። እንዳም ከንትን አድርጎ ከካፒታሊዝም ምናምን አምጥቶ ለስራ የሚሆነው ወርቅ ኢቲክስ ምናምን ብሎ እንትን አብይ አልጻፈም፣ ግን የኔ ነው ስላለ ነው። እንግዲህ ማን ጻፈ ያንን ፓርት ማን ነው የጻፈለት ብለህ እንዳትጠይቀኝ፣ ሌላ ቀን መናገር እንችላለን። ግን የኔ ነው ብሏል አይደለ? መጽሐፉ መደመር የኔ ነው ስላለ በቃ የሱ ነው እንበልና እንውሰድ። አንዱ ይሄ ነው። የሃይማኖት ጦርነት እያካሄደ ነው አብይ። ይሄ አሁን አብይን ብትጠይቀው ለምንድን ነው ይሄ ሁሉ እያለቀ ኢትዮጵያውያን እየሞቱ በየቦታ መስጊድ ይቃጠላል፣ በየቦታ ቤተክርስቲያን ይቃጠላል፣ የሃይማኖት አባቶች ይረሸናሉ ምናምን ብለህ ብትጠይቀው አብይ እና ምን ኢትዮጵያ ደግሞ ቢሞቱስ ምን ችግር አለ ይላል አብይ። እና ሞቱ አልሞቱ ምን ለውጥ አለ? አሁን ህይወታቸው ራሱ ሞት አይደለም እንዴ ይላል አብይ። ደግሞ ሲሞቱ ሊደሰቱ ይገባል ይላል አብይ። ይህ ሀዘን መቀመጥ የለባቸውም፣ እልል ማለት አለባቸው ሲሞቱ ምናምን። ከዚህ ኑሯቸው እንደዚህ አይነት እንትን ቢሞቱስ ይላል። ለምን አብይ ይኸውልህ የኢትዮጵያ ህዝብ ብዛት 50 ሚሊዮን መብለጥ የለበትም ይላል አብይ። ይሄ ቤዚክ ቢሊፍ ሲስተሙ ነው፣ የአብይ እምነት ነው። የኢትዮጵያ ህዝብ ቁጥር 50 ሚሊዮን መብለጥ የለበትም ብሎ ያምናል። ስለዚህ ሰው ማለቅ አለበት ብሎ ያምናል። ብዙ አሁን የመከላከያ አመራሮች፣ ፌደራል ፖሊስ፣ የክልል አመራሮች ሰው እያለቀ ነው አብይ ብሎ ሲጠይቁ ዝም በሉ። ደግሞ ኢትዮጵያ ህዝብ አንፕሮዳክቲቭ የሆነ ለማኝ ህዝብ ሞቴ አልሞቴ ምን ለውጥ አለ ብሎ ስብሰባ ላይ የሚናገር ሰውዬ ነው አብይ። የጸጥታ አመራርን ሰብስቦ ጸጥታ አመራር የኢትዮጵያ ጸጥታ አመራሮች ጥያቄ ጠይቆ ሰው እያለቀ ነው እየረገፈ ነው ሰው ብሎ እርር ብሎ የሚያነሱ ሰዎች አሉ። የአብይ ምላሽ ግን አትጨናነቁ፣ ይሄ አንፕሮዳክቲቭ የሆነ ህዝብ ሞተ ኖረ ልዩነት የለውም ብቻ ስራችሁን ስሩ ምናምን ያለበት ይሄ ስብሰባ ላይ እሱ የተናገረው ነው። ሌላ ቀን ደግሞ በራሱ እንትን የሆነ ሰው ቤት ሂዶ ኢትዮጵያ ህዝብ ብዛት እኮ ከ50 ሚሊዮን መብለጥ አልነበረበትም ብሎ ጠቅላይ ሚኒስትር ከሆነ በኋላ ነው ይሄንን የተናገረው። ኢትዮጵያውያን የኔ ጠቅላይ ሚኒስትር ነው የሚሉት ሰውዬ አይ እኔ ማውቀው 50 ሚሊዮን ብቻ ነው፣ የተቀረው እንግዲህ 70-80 ሚሊዮን ዜጎች ምን እንደሚጠብቃቸው እንግዲህ አስብ። ስለዚህ አሁን ስራው ላይ ነው አብይ። በጦርነት ይጨርሳል፣ በዚህኛው ይጨርሳል፣ በተለያየ እንትን ይጨርሳል። ስለዚህ የህዝብ ቅነሳውን በሚገባ እያካሄደ ነው። ስለዚህ አሁን አብይ አምኖበት በአይዲዮሎጂ የራሱን ጭንቅላት ውስጥ ያስቀመጠው የጥላቻ የህዝብ ጥላቻ አለው አብይ። አንዱ እሱ ነው። ዞሮ ዞሮ ግን ይሄንን ለምንድን ነው የሚያደርገው? ለምንድን ነው የሚጠላው? ለስልጣን ማጠቃለያው የስልጣን የወንበር የቤተ መንግስት 4 ኪሎ የሚለው እሱ ማን ነው? መጨረሻ ላይ አሁን
የሱ እንትን የሆነ ያለው አሁን አንዳንድ ጊዜ እሱ ሲናገር የነበረው እኛ እዛ ኦዲፒ ውስጥ በነበርንበት ጊዜ አማራና ኦሮሞ እንደው ተደራጅቶ ለስልጣናችን አደጋ አይሆኑም አታስቡ ይላል። እነሱ ብዙም ለዛ በቁ አይደሉም ይላል። ህዝብን እንደ ህዝብ አማራና ኦሮሞን አትፍሩ ይላል። ኦዲፒ በነበረበት ጊዜ ይሄ ምንድነው? እና አደገኛ ቃላቶችን ይናገራል። ያኔ እሱ ያኔ ምንድነው ጭንቀቱ ትግራይ ምናምን ይላል። በቃ እነሱን መፍራት አለባችሁ ይላል። አሁን እሱ ያላስበው ነገር ሆኗል። አማራም ለራሱ አይናገርም ብሎ አብይ አምኖ ነበር። ኦሮሞም አይናገርም ለራሱ ብሎ አብይ አምኖ ሲገፋ የነበረው ጉዳይ ነው። አሁን ያ ነገር ተቀይሮ ነው እያየን ያለ ነው። አጠቃላይ ለምንድነው ሰውን የሚጨፈጭፈው ላልከው ለስልጣን ነው። የሃይማኖታዊ ጦርነትም አለው። ይሁን እዚህ ላይ ብልጽግና ማለት ፓርቲ ብቻ አይደለም ሃይማኖትም ነው። ወደ ብልጽግና ስትገባ እምነትን እዛ ወንበር ላይ አስቀምጠህ ነው ወደ ብልጽግና የምትገባ። ብሔርን እዛ ወንበር ላይ አስቀምጠህ ነው ወደ ብልጽግና ስትገባ። ብልጽግና ስትሆን ክርስቲያን ሆነ ወይ ኦርቶዶክስ ሆነ ብልጽግና አትሆንም፣ አይቻልም። ስለዚህ የብልጽግና ባለስልጣናት ሙስሊሞችም ኦርቶዶክስ እንኳን ብዙም የሉም ፕሮቴስታንቶችም ያንን እምነታቸውን ክደው ነው። የብልጽግና እንደሚባለው ወንጌል ነው። ምንም ይሄን አብይ አህመድም የሚክደው አይደለም፣ ወንጌል ነው። ራሱን የቻለ አንድ እምነት ጉዳይ ነው። ከፖለቲካ ጋር ቀይጦት አብይ አህመድ ይዞት መጣ እንጂ። ስለዚህ እምነታቸውን ትተው ሙስሊምነታቸውን፣ ክርስቲያንነታቸውን ወይም ኦርቶዶክስም ይሁን ሌላ ትተው ነው የአብይ አህመድ ወንጌል ተከታይ የሆኑት። ታዲያስ ብልጽግና በመሰረቱ ምድራዊ ኑሮ ነው ሲሪየስሊ የሚወስዱት። ብልጭልጭ ነገር ነው በደንብ የሚወስዱት። ራስን ማልማት ነው፣ ሀብታም መሆን ነው። አሁን እዚሁ ላይ ተደስተ በልጽገ መታየት ነው። ከዛ በኋላ ምንም የለም። እግዚአብሔርን መፍራት የሚባለው ነገር ብልጽግና ውስጥ የለም። አሁን ኦርቶዶክስ ነህ፣ እኛ የምናውቀው ፕሮቴስታንት እግዚአብሔርን መፍራት አለብን። እስልምና እግዚአብሔርን መፍራት አለብን። አንድ ሰው እንኳን ሲገደል ህዝብን እንደጨረስክ ነው፣ ዓለምን እንደጨረስክ ነው። የትኛውን ሃይማኖት ብትወስድ እኛ የምናውቀው ሃይማኖት ማለት ነው። ብልጽግና ግን እንደዛ አይደለም። ብልጽግና ሰው ሲሰቃይ የራሱን ስራ ይሰራል፣ አሰቃይቶም ይወስዳል። ውሸት መንገድ ነው፣ የብልጽግና መንገድ ነው ውሸት። እኔ እስከ ዛሬ ድረስ አልሰማሁም። የኦርቶዶክስም ይሁን የፕሮቴስታንትም ይሁን የእስልምና መንገድ ውሸት ነው የሚል አልሰማሁም። የውሸት መንገድ ማለት የኃጢአት ነው፣ ኃጢአት መንገድ ነው። ግን በብልጽግና ውስጥ ብልጽግናን ስትቀላቀል መስመርን ትተዋል። የሃይማኖት ሰው ከሆንክ ብልጽግና ውስጥ መግባት አትችልም። ሃይማኖት ስለ እኛ የምናውቀው ሃይማኖት ኢትዮጵያ ውስጥ የሚታወቀው ድሮ የምናውቀው ማለት ነው። አሁን እንኳን አበላሹ እና ብልጽግና ስትሆን ለምሳሌ ክርስትና ውስጥ 10ቱ ትእዛዛት የሚባለው ነገር እናምንበታለን። ያንን መተው አለብን ብልጽግና ስትሆን። ስለዚህ ሰው ብልጽግና ሲሆን ቤተ ክርስቲያኑን ክዶ፣ ሃይማኖቱን ክዶ፣ ቁርአኑን ክዶ፣ ቅዱስ መጽሐፍን ክዶ ነው ብልጽግና የሚሆነው። እነኚህ ሃይማኖቶችን
እንደ መሳሪያ ይጠቀማሉ ብልጽግናዎች። ኦርቶዶክስን እንደ መሳሪያ ለመጠቀም እየሞከሩ ነው። ፕሮቴስታንትን እንደ መሳሪያ እየተጠቀሙ ነው። እስልምናን ኡስታቶችን እንደ መሳሪያ ይጠቀማሉ። አሁን ኢትዮጵያ ኦርቶዶክስ ቤተክርስቲያን ነፃ ነች? መፈንቅለ ሃይማኖት አልተካሄደበትም ኦርቶዶክስ ላይ? እንደው ብፁዕ አቡነ ማትያስ እሳቸው ናቸው ቤተክርስቲያንን የሚመሩ በትክክል እሳቸው ናቸው ከላይ ያሉ። እነሱ ስልጣን ከነሱ እጅ አልወጣም። እሳቸው እንደው ታፍነው አይደለም ያሉት። ሾልኮ አንዳንድ ጊዜ የሆነ ነገር ይጽፋሉ፣ አንዳንድ ጊዜ በራስ በግል ጥረት የሆነ ነገር ይናገራሉ። ቤተክርስቲያኒቷን ኮማንድ ያደርጋሉ። ውሸት የለም። ቤተክርስቲያኒቷን ሃይጃክ አድርጎ ወስዷል። እነ ዳንኤል ክብረት አብይ ስራ አስገቡት። ልክ የፕሮቴስታንት ካውንስል የሚባል ድሮ ፓስተር ጻድቁ የሚመራ አብይ የራሱን ካውንስል መስርቶ መፈንቀለ ሃይማኖት እዛ ላይ አካሂዶ አሁን ሙሉ በሙሉ የሰንበት ትምህርት ስብከት ምናምን ፕሮቴስታንት አካባቢ ከአብይ ቤተመንግስት ነው አንዳው ተጽፎ የሚሄደው በዝናሽና እሱ እና ፓስተር ገመቺስ ደስታ ማነው አንድም አለ አንድ ዶክተር ምናምን ባለው የፓስተር ገመቺስ ጓደኛ እና አንዱ የግብርና ሚኒስቴር ዲኤታ ሆኖ አንድ ፕሮፌሰር የደቡብ ሰው ናቸው። እሳቸው ናቸው እንግዲህ ካውንስሉን ለአብይ የሚመሩት። ከዛ የሃይማኖት ተቋማትን ሁሉም ደግሞ የበሻሻ ሰው ነው የሚመራው። ሰው የሃይማኖት የኢትዮጵያ ሃይማኖት ተቋማት ብሎ ማነው ቄስ ታጋይ ያ የበሻሻ ሰውዬ እና አገሪቷን የሚመራ አብይ በሻሻ የሃይማኖት ተቋማት ጉባኤ አለ። የኦርቶዶክስ፣ እስልምና፣ ፕሮቴስታንት ምናምን ሁሉም አንድ ላይ ሰብሰብ አድርጎ የሚመራው ቄስ አንድ ቄስ አለ ቄስ ታጋይ የሚባለው እሱ ነው እንግዲህ ብልጽግና ወክሎ እዛ የሚቀመጠው። እና ምን ማለት ላይ ዶክተር ሚልኬሳ በዚህ በአርሲው ግድያ ላይ መረጃ ለማግኘት መግለጫም ለማውጣት የዓለም አቀፍ ከኦርቶዶክስ ጋር የተገናኘ አንድ ተቋም አለ። መረጃውን ሰምቶ ጠይቆ ነበር። የጠቅላይ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ ሳዊሮስን እንደዚሁም የሲኖዶስን ዋና ጸሐፊ አቡነ ዲዮስቆሮስን ጠይቆ ነበር። መረጃው የለንም ነው ያሉት። በሲኖዶስ ደረጃ መግለጫም እንዳይወጣ ያደረገው ዳንኤል ክብረት እንደሆነ ለአንከር ሚዲያ የደረሰ መረጃ ያሳያል። ዳንኤል ክብረት ነው ሲኖዶሱ ምን መግለጫ ማውጣት እንዳለበት ምን እንደሌለበት ዳንኤል ካላየ ምንም ነገር እንደማይወጣ የተረጋገጠ ጉዳይ ነው። ስለዚህ የኦርቶዶክስ ጉዳይ የተጠለፈ ነው። ምንም ቤተ ክህነትና ቤተ መንግስት መሃል ከክር እንኳን የቀጠነ ልዩነት የለም፣ ተደበላልቋል። ይህን ዳንኤል እንደሚመራው በግልጽም የታወቀ ነው። ቀደም ሲል የጠቀስከው ሊቀቱ ጋን ታጋይ ታደለ የሚባለው እንዳልከው የአብይ አህመድ የስጋ ዘመድ ሊሆን ይችላል። ይህንን ቦታ እንዲመራ ያመጣውም በዲዛይን ነው፣ ተልቆ ተሰጥቶት ነው እዛ የተቀመጠውና ይሄ ሰውዬ በግልም ያኔ እዛ ኢትዮጵያ ተገናኝተን ነበረ። በየከተማው ከከንቲባዎች ጋር ይገናኛል። ብዙ መሬቶች አሉት። በእያንዳንዱ የኢትዮጵያ ትልልቅ ከተሞች ከከንቲባዎች እጅ መሬት ተቀብሏል። እንደውም ብዙዎች ሲያሾፉበት እሱ የሰበሰባቸው መሬቶች ቢደመሩ አንቀጽ 39ን ጠቅሶ መገንጠል ይችላሉ ይላሉ፣ የመሬቱን ብዛት ሲገልጹ ማለት ነው። ስለዚህ የአብይ አህመድ ቀኝ እጅ ነው ታጋይ ዳንኤል ቀኝ እጅ ነው። ኢትዮጵያ ውስጥ ሃይማኖት ከአብይ አህመድ ፍላጎት እግዚአብሔርን ሳይሆን የሚያገለግሉት አብይ አህመድን ነው የሚያገለግሉት። እስካሁን መግለጫ እኮ በሲኖዶሱ ደረጃ አልተሰጠም። ምክንያቱም ዳንኤል ክብረት አልፈቀደም። እንዲህ ነገር ላይ ወድቃለች ቤተክርስቲያኒቱ። አባቶች በዚህ ወቅት ላይ እንኳን ድምጻቸውን ማሰማት እንዳይችሉ ሆነዋል። ያሳዝናል እውነት ለመናገር። ልክ ነህ መሳይ። ተጠልፈዋል። ሁሉም በአብይ አህመድ ስር ገብቷል። እና ምንድነው ያደረጉት? ሙሉ በሙሉ የብልጽግና መዋቅር ለማድረግ ነው። ይሁሉ ብልጽግና ደግሞ ሃይማኖት ነው፣ ራሱን የቻለ ሃይማኖት ነው።
አንድ ሰው እምነቱን ክዶ ነው ብልጽግና የሚሆነው። ዳንኤል ክብረት እኔ ኦርቶዶክስ ነኝ ማለት አይችልም። በፍጹም አይሆንም። የለም እሱ እንደውም ድሮ ምናውቀው ማህበረ ቅዱሳን በጣም ጉልበት ያለው በእምቢተኝነት የሚታወቅ ማህበረ ቅዱሳን በክፉ ዘመን እንኳን እጅ ያልሰጠ ቡድን ዛሬ ማህበረ ቅዱሳን የሚባል ድርጅት አለ? የለም። ማን ነው የሸጠ? ዳንኤል ክብረት። በቃ ሁሉንም የቤተክርስቲያኒቷን ዕውቀት ሰብስቦ የሚመራ ማን ነው? ማህበረ ቅዱሳን። ሀብትን የሚመራ ማን ነው? ማህበረ ቅዱሳን። አሁን በማን እጅ ገባ? በአብይ እጅ ገባ። ከጀመሩ እኮ አብይ ማህበረ ቅዱሳንን ካልያዝን ኢትዮጵያ መብራት አልችልም ብሎ ስዝት ነበር መጀመሪያ ልክ ወደ ቤተ መንግስት ሲመጣ። ገንዘብ ትልቅ ገንዘብ የያዘ ቡድን ነው ብሎ ወይ ገንዘቡን እወርሰዋለሁ እነሱም በማሰር ወይ ደግሞ እነሱን ጠቅለል አድርጌ መውሰድ አለብኝ ብሎ ሁለቱን አማራጮችን ቴብል ላይ አስቀምጠው ዳንኤል ክብረትን ጠሩና ተነጋገሩ። ከኔ ጋር ትሰራላችሁ ወይስ ትወረሳላችሁ ነው የተባለ። ዳንኤል ደግሞ ኦረ እኔ ላንተ አስቀድሳለሁ ንጉሠ ነገሥት ስዩመ እግዚአብሔር እናንተ አብይ አህመድ ብሎ ከገጠር ሰዎችን ቄሶችን አምጥቶ አላየም ለአብይ እንትን ነጋሪት አስመትቶ የድሮ የንጉስ ሲሾም የሚደረገው ከላይ እንትን አድርጎለት ያ ሚዲያ ላይ አልወጣም እንጂ አስመትቶለታል እኮ እኔ ያውቃለሁ። ጥሩምባ ምናምን አስነፍቶ አምጥቶ ከገጠር የሱ ሹመት ምናምን ኦፊሻል ለማድረግ በሃይማኖት እንትን ለማድረግ ያ ለሚዲያ አልወጣም አይወጣም። ግን ዳንኤል ክብረን ያቺን አደረገ። ከዛ በኋላ ሰተት ብሎ ቤተ መንግስት ገባ። ከዛ ትእዛዝ ወሰደ። ማህበረ ቅዱሳንን ሰብሰብ አድርጎ አስገባ። የትርክት ዋና ተቆጣጣሪ ሆኖ ተሾመ። በቃ ከዛ በኋላ አብይ ምንድን ነው የሚፈልገው? ገንዘቡም ተያዘ፣ እምነቱም ተያዘ። ቤተክርስቲያን የሚባል ነገር የለም። ኦርቶዶክስ ቤተክርስቲያን ተቃጠለች፣ ጠፋች። የነሱ አይደለም። ከዚህ በኋላ ተሳክቶለታል እና ብልጽግና ናቸው እነሱ። በእምነትም ብልጽግና ናቸው፣ በፖለቲካም ብልጽግና ናቸው፣ በኑሮም ብልጽግና ናቸው። በልጽጓል። ቪላ ውስጥ ነው የሚኖሩት። ቤት ቤት ዳንኤል ክብረት እኮ በጣም በጣም አሽሙረኛ ነው። አሁን የሰው ቢሮ ሲሄድ ሊፍት ስጡኝ ይላል። እንትን አንድ ሰው እዛ ጋር ሊፍት ሰጥቶ ይወርድና ያንተ ቢሮ ይመጣል። ከዛ ሲሄድ ደግሞ መኪና የለኝም እስከ ቢሮ ሸኙኝ ይላል። እኔ መኪና የለኝም ብሎ ያወራል። ዳንኤል ክብረት ቢሊየነር ነው እና ዘራፊ ነው እና ምን ለማለት ነው? ሙሉ በሙሉ የእምነት ተቋማት አብይን እንዲያገለግሉ ግዴታ ስለሆነ ያንን አድርጓል። ያንን እየፈጸሙ ነው። በዚህ መሃል ዜጎች ያልቃሉ። ዜጎች ደግሞ ሆስቴጅ ናቸው። ሆስቴጅ አድርጎ ይይዛል አብይ። የሆነ ነገር ለማድረግ ሲፈልግ እነኚህ ሆስቴጆችን ይጨፈጭፋል እና አማራም እንደ ሆስቴጅ ነው የሚያዘው። ኦሮሞም እንደ ሆስቴጅ ነው የሚያዘው። ኦርቶዶክስ እምነት ተከታዮች ንጹሃን ዜጎችም ሆስቴጅ ናቸው። በአብይ ዘመን የሆነ ነገር ከሆነ ይጨፈጨፋሉ። በየጊዜው ነው እንግዲህ የሚሆነው። ይሄ ነገር አይቆምም። ይሄንን ደግሞ አሁን ይብሳል ነው እያልኩ ያለሁት። ይሄ ነገር በሰፊው አብይ ሾክ የሚያደርግ
ለሶስት ወር ሁሉ የሚያስለቅስ ነገር ልናገኝ እንችላለን። መሳይ አሁን ተመረጥኩ ብሎ አሁን አብይ ለቀጣይ 5 ዓመት ግድያና መፈናቀል ራሱን እያዘጋጀ አይደል? ተመረጥኩ ብሎ ምንድነው እያሰበ ያለው? አሁን የራሱ እቅድ አለው አብይ። የራሱ እቅድ ደግሞ ምንድነው? የራሱ ህገ መንግስትን ለማወጅ ነው። የአብይ አህመድ ህገ መንግስት በዚሁ በመጪው ዓመት ላይ እየተባለ ነው። በውስጥ የምናገኘው መረጃዎች ዝግጅቶች እየተካሄዱ ነው። ሰዎች እየተመለመሉ ነው። በዚህ ምንድነው በምክክር ኮሚሽኑ አማካይነት በሚደረግ ሂደት ማለት ነው። አዎ እሱን ለመጨረስ እየሄዱ ነው። እንዳውም በክረምት ውስጥ ከሁሉም ኢትዮጵያ ክልሎች ሰው እንዲጠራና ወደ 4000 የሚሆን ተወካዮች እንትን ብሎ የአብይ ህገ መንግስት እንዲጸድቅና ከዛ አዲሱ ፓርላማ ያንን ልክ እንደመጣ ወይ እንትን ቢያንስ መጪው ዓመት ላይ እንዲያጸድቅ ከዛ ክልሎችም ያንን ካጸደቁ በኋላ አብይ አህመድ የኢትዮጵያ ፕሬዝዳንት ሆኖ እንዲሰየም የሚሰሩ ዝግጅቶች አሉ በውስጥ በኩል የምንሰማው እና አብይ ንግስናውን እንትን ለማድረግ እየሄደ ስለሆነ ለዛም የሚመቹ ደግሞ አስደንጋጭ የሆኑ እልቂቶች ይካሄዳሉ። ሰው በእልቂት እየቆዘመ እያዘነ እያለቀሰ አብይ ግን ይነግሳል። አስነጋሹም እየተጠሩ ነው። አሁን ተመርጠናል የሚሉ ሰዎች አስነጋሽ ናቸው እና ብሔራዊ ምክክር ምናምን ኮሚሽን የሚባለውም ስራውን ጨርሷል። አሁን በዛ መሰረት እሱ አሁን የአብይ ፕላን አለ፣ የአብይ እቅድ አለ። ሰው ለኢትዮጵያውያን ምንድነው እየተደገሰለት ያለው? እልቂት አለ። እልቂቱን ይፈጽማል አብይ። ያንን እልቂት ላይ እኛ የጎንዮሽ ከተቻለ አብይ የጎንዮሽ ጦርነቶች እንዲከፈቱ ግዙፍ የሆነ እልቂቶች እንዲታዩ ያደርጋል። ከዛ በኋላ የራሱ ህግን ኢትዮጵያ ላይ ኢምፖዝ ያደርጋል። የራሱን ህገ መንግስት ኢምፖዝ ያደርጋል። የብልጽግና ህገ መንግስት የሚባል እየመጣ ነው። ለዛ ነው ይሄ ሁሉ ምርጫ ምናምን የሚባለው የተደረገው። አብይ ለምንድን ነው ምርጫ የፈለገው? በጉልበት መግዛት መቀጠል አይችልም ወይ? ይችላል። በጉልበት የተወሰነ ጊዜ ሊቀጥል ይችላል። ግን ደግሞ እቺ ምርጫ ሙቶ ተማሙቶ ያደረገው ምርጫም አይደለም። አሁን ያልተመረጠ መንግስት ነው ብለናል። ግን ለሱ እንግዲህ ተመርጫለሁ ብሎ ስለሚያወራ እሱ ይዞ የሚመጣ ህገ መንግስት ስላለ ነው። ያ ደግሞ መሆን አለበት። አብይ ያንን ካላየ የመጨረሻ እሱን ለማየት ነው ጉጉቱ። እንደው ዶክተር ሚልኬሳ አሁን ወደ እንግዲህ በጣም ብዙ ነገሮችን ነው እያነሳለው። ነገሮችም የሚያሳዩት የአብይ አህመድ በግራ በቀኝም እያደረጋቸው ያለው እንቅስቃሴ ወደዛ እንደሚያመራ ነው። ባለፈውም አጣሪ ነው ማነው የምክክር ኮሚሽኑን ሰዎች ሰብስቦ የጠቅላይ ሚኒስትሩን የስልጣን ገደብ የለበትም እሱን ገደብ አበጁለት። ይሄ እንዲህ አይነቱ ቲያትርና ድራማ አሁን ያልካቸውን ነገሮች በፕሬዝዳንትነት ከእንደገና ስዩም እግዚአብሔር ሆኖ በኢትዮጵያ መንበረ ስልጣን ላይ ለረጅም ጊዜ ለመቆየት ላቀደው መንገድ እየጠረገ እንዳለ መቼም የፖለቲካን ሀሁ የማያውቁ የብልጽግና ሰዎች እንኳን የተረዱት አይመስለኝም። ግን ብዙዎቻችን በዚህ ጉዳይ ላይ ከበፊት ጀምሮ ስንገልጸው የነበረውን አሁን በተግባር እያሳየን እንዳለ ነው የምንረዳው። እንግዲህ ይህንን ማክሸፍ ይቻላል። የኦሮሞ ነጻነት ሰራዊት ያወጣው መግለጫ እውነት ለመናገር በደንብ ችግሩን ተረድቶታል። የአብይ አካሄድን በደንብ አውቆታል። የፖለቲካ ልዩነት አለን ከአማራው ጋር ከፋኖ ጋር አለ የፖለቲካ ልዩነት። የፖለቲካ ልዩነት ግን የዓለም መጨረሻ አይደለም። እንዲህ አይነቱ ነገር የሚጠበቅ ነው። በውይይት በተለያየ ነገር ይፈታል። ግን አብይ አህመድ የሃይማኖት ጦርነት የብሔር ጦርነት ለመክፈት አማራንና ኦሮሞን ይጠቀማል። ይሄን በደንብ መረዳት አለብን ብሎ በግልጽ ነው የኦሮሞ ነጻነት ሰራዊትን መግለጫ ማየት ያስፈልጋል። በደንብ ተረድቶታል። ፋኖም ተረድቶታል።
ስለዚህ አብይ አህመድ ቢደነግጥ አይገርመንም። ጽምዶ መጣ ብሎ እዛ አካባቢ ረብሽ ነበረ ባለፈው ሰሜኖች ተያይዞ መጡብን ብሎ ያኮረፉ የኦሮሞ ሊቃንን ጭምር ወደ ጉያው ለመሰብሰብ ያደረገውም ጥረት አልተሳካለትም። ስለዚህ ምን ይደረግ እንግዲህ ምርጫውን አየነው። ስለ ምርጫው ብዙ ማለት እንችላለን። አስቂኝ ምርጫ ነው። በጣም ኢትዮጵያን በዓለም ማቀፍ መድረክ ላይ ያዋረደ ምርጫ ነው። በዚህ ምርጫ ምንም ኢትዮጵያ ልታተርፍ አልቻለችም። አብይ የሚያተርፈው ካለ እናያለን። እንግዲህ ምርጫ ተመርጫለሁ ባለማግስት ነው አርሲ ላይ እንዲህ አይነት እልቂት እንዲፈጸም ያደረገው። የተመረጠ መንግስት፣ ህዝብ ይሁንታ የሰጠው መንግስት እንዴት አድርጎ እንዲህ አይነት ነገር ሊፈጽም ይችላል? ምርጫው የከሸፈ መሆኑ አንዱ ማሳያ የአርሲው ግድያ ነው ማለት እንችላለን። እንደው ወዴት ልናመራ እንችላለን? ከዚህ ወዴት? ምርጫውን አየነው። እንግዲህ አርሲውን ጨምሮ ወደፊት የሚመጡ ግድያዎች አሉ፣ ጦርነቶች አሉ። ወዴት ነው የምንሄደው? እንዴት ነው ይህንን ነገር መቀልበስ የሚቻለው? እንደው ዶክተር ሚልኬሳ በጣም ጥሩ። ይሄ የመጨረሻ ሲሪየስሊ መታየት ያለበት ጥያቄ ነው። ይኸውልህ አሁን ያለን አማራጭ ሁለት ነው። ወይ ተባብረን ይህንን እልቂት ማስቆም ነው፣ ሰውየውን ሪሙቭ ማድረግ ነው ከመሰረቱ። አብይ ቤተ መንግስት እስካለ ድረስ ምንም አይነት ሰላም አይመጣም። ለማንኛውም ዜጋ ምንም ሰላም የለም፣ ምንም ሰላም አይመጣም። ስለዚህ እኔ አንድ ነገር ላንሳለን። ከኦሮሞ ነጻነት ሰራዊት የተጠበቀው ምን ነበር? አማራን ለምንድን ነው ያልወጋችሁት ነው። አሁን እየተከሰሱ ነው። አሁን ኃይለ ወድኛ ሸኔ ነው እንደዚህ ያደረገው ይላል አይደል? ውሸት እንደሆነ ይታወቃል፣ እነሱም ያውቃሉ። ግን አንድ ነገር አለ። ዳሬ ሰላም ላይ እነ ኦሮሞ ነጻነት ሰራዊት የተጠየቀው አንዱ አማራ ተነሳብን አማራን እንውጋ የሚል አጀንዳ ነበር የቀረበለት ለኦሮሞ ነጻነት ሰራዊት። ከዛ የኦሮሞ ነጻነት ሰራዊት እኛ አማራን ለመውጋት አይደለም ጫካ የገባ ነው፣ እኛ ለኦሮሞ ነጻነት ብለን ነው። እኛ በወጣቶች የኦሮሞ ወጣት የአማራ ወጣት ወያኔ ላይ የታገለው ለዲሞክራሲ ነው፣ ለፍትህ ነው። እናንተ ግን አሁን ዛሬ የምትጠይቁን እኛ ፖሊሲ ውስጥ የሌለው የኛ ግብ ውስጥ የሌለው ነው የጠየቃችሁን። ስለዚህ አንስማማን ብሎ ጃልመሮ እምቢ አለ። አንዱ መሰረታዊ ጥያቄያቸው አማራን ናና ሁለት ሆነን አማራን እንውጋ ነበር። ያልተነገረም በነገራችን ላይ። ከዛ በኋላ ምንድነው የሆነው? የገቡት ቅድም ብያለሁ፣ አማራን ከኛ ጋር ተወጋላችሁ ብሎ ነው ከጫካ ካስገቡ በኋላ። በነገራችን ላይ አብዛኛውን ገደሉት። ከገቡት ከጫካ የተመለሱት የኦሮሞ ነጻነት ሰራዊት አብዛኛውን ደግሞ አሰሩት። እንዳውም ዛሬ ከታሰሩት ብዙ እስከ 20 ዓመት የተፈረደባቸው እንግዲህ በሰላማዊ ትኖራላችሁ፣ ወደ ህዝብ ትሄዳላችሁ፣ ኑሮ ትጀምራላችሁ የተባሉትን አስሮ ፈርዶበት እነሱ አሁን ለአባገዳዎች ደብዳቤ ጻፉ። የሆነ ነገር አንድ በሉን ብሎ የኦሮሞ ነጻነት ሰራዊት ከጫካ ተሸውደው የገቡ እጅ የሰጡ አሁን የታሰሩ ማለት ነው። እና ምን እያሉ ነው? መሮ እኮ አማራ ነው እየተባለ ነው። ጃልመሮ ፋኖ ነው እየተባለ ነው። እንደዛ ይላሉ። አስብ፣ እነኚህ አብይ ምን አይነት ሰው እንደሆነ፣ የአብይ አገዛዝ ምን አይነት አረመኔ መጥፎ ሰው እንደሆነ የምትረዳው ጃልመሮ ፋኖ ነው ስትባል በቃ። እና ምን እየሆነ ነው ጉዳዩ? ኢትዮጵያውያን ፋኖም ተባለ ኦኔግ ተባለ እሱ አይደለም ጉዳዩ።
በትክክል ለኢትዮጵያ ህዝብ የሚቆሙ ሰዎች ከሆኑ መረዳዳት የግድ ነው። አብሮ መስራት የግድ ነው። በፍጥነት ኢትዮጵያውያን ይህንን የእልቂት ድግስ እየመጣልን ነው። አብይ የራሱን እቅድ ለማሳካት እኛን ደግሞ እያስለቀሰ እየጨረሰን ያስጨረሰን እሱ ንግስናውን ይቀጥልበታል። ይህንን ለማክሸፍ ብሎም ኢትዮጵያን ነፃ ለማውጣት ከአብይ አገዛዝ አረንቋ ነፃ የምንወጣ መቼ ነው? አንደኛ እንንቃ። አገር ውስጥ ያለን ዜጎች፣ አገር ውጭ ያለን ዜጎች እንንቃ። ተከፋፍለን ተጎጂ ነን። አየን፣ ተሳለቁብን፣ ሳቁብን። ለየብቻ ሮጠን የትም አንደርስም። አሁን ውጭ ሀገር እንደው መሳይ ብጥስጥሳችን ወጥቶ እንትን ሰልፍ ስንወጣ እንኳን አብረን አንታይም። ይሄ ሊቆም ይገባል። የአማራ ችግር የኦሮሞ ችግር ነው። የኦሮሞ ችግር የአማራ ችግር ነው። የትግራይ ችግር የአማራ ችግር ነው። የአማራ ስቃይ የትግራይ ስቃይ ነው። ምንም አይለያይም። የቤንሻንጉል ጉሙዝ ችግር የኔ ችግር ነው። የሶማሌ ስቃይ፣ የአፋር ስቃይ የኔ ስቃይ መሆን አለበት። እንደዛ ካሰብነው መቆም ያለብንም አንድ ላይ ነው። አንድ ቃል መናገር አለብን ለአብይ። ስንወጣም አንድ ላይ ስንገባም አንድ ላይ መሆን አለብን። ያ ከሆነ እልቂቱም ይቆማል። የአብይ አገዛዝም ያኔ ነው የሚቆመው። አሁን እየፈሩ ያሉት አሁን ፋኖም ካሁን ከአቅማቸው በላይ ሆነዋል። የአብይ አህመድ አገዛዝ አቅም በላይ ነው። የኦሮሞ ነጻነት ሰራዊትም ከአብይ አቅም በላይ መሆኑን አብይ ተረድቷል። አሁን ዛሬ አርሲ ሄበን አርሲ የሚባል ወረዳ የሰማሁት በጣም የሚገርም ነገር ነው። ብቻ በሚሊሻ ነው የሚዋጋ አብይ። ሰራዊቱ እንኳን የለም። የሚሞተው የሚያልቆስ ሚሊሻ ነው። ሚሊሻና ፖሊስ ምንም ስልጠና የሌለው እና የኦሮሞ ነጻነት ሰራዊት ወረዳውን ሲቆጣጠሩ ያለቀው ሚሊሻ ነው። እኔ እንዲህ አይነት እያየን ነው። ስለዚህ አሁን ያለ አማራጭ አንደኛ የህዝብ ልጆች መነጋገር አለባቸው። ልዩነት ሊኖረን ይችላል። አዎ የግድ ልክ ቅድም እንዳልከው ነው። ልዩነቶች አሉ፣ ችግር የለውም። ተፈጥሯዊ ነው። ይሄ ይፈታል። ደግሞ ችግር ልዩነቶች ይፈታሉ። አንዳንድ ደግሞ አብሮ መኖር አለብን። እነኚህ ልዩነቶችን ይዘን መቀጠል አለብን። ጤናማ ነው። አሁን በአሁኑ ሰዓት የያዘን አንቆን የያዘን የአብይ የእልቂት ስርዓት የሚገረሰሰው ስንነጋገር ነው፣ ስንተባበር ነው። በተለይ ደግሞ የታጠቁም ኢትዮጵያ ውስጥ የሚንቀሳቀሱ ኃይሎች ከቲዲኤፍ ጀምሮ ፋኖ፣ ኦኤልኤ፣ ሁሉም አፋር፣ ሶማሌ፣ ሁሉም ኢትዮጵያውያን፣ ሲዳማ መነጋገርና መግባባት ከዛ የተቀናጀ ስራ መስራት ነው። ያ ሲጀመር አብይ አገዛዝ ያልቅለታል። እኛም ያለን አማራጭ እንዲህ አይነት የትብብር መንፈሶችን መደገፍ ነው ያለብን። ድምጽ መሆን ነው ያለብን። ምንችለውን አብይ ይከፋፍለናል። እኛ ደግሞ ከቻልነው መጠገን ነው፣ ካልቻልነው ደግሞ ዝም ማለት ነው። እንደው የማይሆን ነገር ማድረግ አያስፈልግም። ምንችለው ነገር አለ፣ ብዙ ነገር መስራት እንችላለን። እንግዲህ ታጋዮች ኢትዮጵያ ነው ያለው። እኛ ድምጽ መሆን ነው ስራችን። መፍትሄው መተባበር ነው። የተጀመረው እንደዚህ አይነት መንፈስ የመተባበርና የመቀናጀት መንፈስ
አሁን እየታየ ያለውን ነገር ማጠናከርና ሰውየውን ቶሎ በፍጥነት እሱ የሚፈልገው ቦታ አቡዳቢ ነው፣ ወደዛ በፍጥነት ወደ ሀገሩ እንዲሄድ ማድረግ እሱ ነው። እንደዛ ማድረግ ነው የምለው። መሳይ በጣም ነው የማመሰግነው። ዶክተር ሚልኬሳ ሚደጋ መምህርና ፖለቲከኛ፣ በእውነት ህዝብ የሚያነቃ ለህዝብ በመረጃ የሚመጣውንም አደጋ በማሳየት እውነት ለመናገር ይሄ ቃለ መጠይቅ ትልቅ ሚና እንደሚኖረው ጠብቃለሁ። እንገናኛለን። ብዙ ትብብሮች ያስፈልጋሉ። የኦሮሞ ነጻነት ሰራዊት፣ የፋኖ፣ የቲዲኤፍ እንደዚሁም ሌሎች ታጣቂ ኃይሎች የጀመሩት እንቅስቃሴ የትብብር እርምጃ አብይ አህመድ መንደር ላይ ሽብር እንደፈጠረ እየሰማን ነው። ያ ትብብር መምጣቱ አይቀርም፣ ሁሉም ስለ ኢትዮጵያ ሲል። ምክንያቱም የጋራ ሀገር ሲኖር ነው በጋራ ተወያይተው የጋራ ችግራቸው የሚፈቱት። እንዲህ በተበታተነ ሁኔታ የሚጠቅመው አብይ አህመድን ብቻ ነው። ኢትዮጵያን ከእልቂት መታደግ አለብን። ይሄ ስራ ደግሞ ተጀምሯል፣ ተጠናክሮ መቀጠል አለበት። በዚህ ላይ ተባብረን እንደምንሰራ ተስፋ አደርጋለሁ። በጣም ነው የማመሰግነው ሚልኬሳ። በአንከር ሚዲያ ታዳሚዎች ስም እግዚአብሔር ይስጥልኝ። አመሰግናለሁ ወዳጅ።